ለአውሮፓውያን አቆጣጠር በ1875 ነፃ የትምህርት ዕድል አግኝቶ ኦስትሪያ ግራትስ ውስጥ ወዳለው የኦስትሪያ ፖሊቴክኒክ ተቋም ገባ። የሚያልመው የቴክኒክ ተቋም ውስጥ የገባውን ቴስላን ማን ይቻለው? በሁሉም ትምህርቶች ከፍተኛውን ውጤት አስመዘገበ። የጥናት ትጋቱን ያዩ አስተማሪዎቹ ይህ ልጅ በዚሁ ከቀጠለ ለሕይወቱ ያሰገዋል ሲሉ ለአባቱ ደብዳቤ ጻፉ። ቴስላ የረፍት ቀናትም ሆነ በዓላት ሳይገድቡት ከሌሊቱ 9 ሰዓት አንስቶ ያለ ረፍት እስከ ምሽቱ 5 ሰዓት ሳይታክት ይሠራ፣ ያነብ፣ ያጠና ነበር። የሁለተኛ ዓመት ተማሪ ሳለ ከፈጠራዎቹ ሁሉ በዘመናዊው የሰው ልጅ ስልጣኔ ላይ ወደር የለሽ ተጽዕኖን ያሳደረው የታላቁ ፈጠራው ሐሳብ ተጠነሰሰ። በወቅቱ የነበሩትን የኤሲ የኤሌክትሪክ ኃይል ማመንጫዎችን ወይም ጄኔሬተሮችን ፈጽሞ አዲስ በሆነ ስልት ማሻሻል ይቻላል ሲል ለመምህሩ ለፕሮፌሰር ፓሽል ተናገረ። ቴስላ እንዴት አድርጎ እንደሚያሻሽለው ሐሳቡ አልመጣለትም። ብቻ ግን በወቅቱ አለ የተባለው የኤሲ ጄኔሬተር ጨርሶ መስተካከል እንደሚችልና እሱ ራሱም እንደሚያስተካክለው አምኗል። የቴስላን ሐሳብ የሰሙት ፕሮፌሰሩ Mr. Tesla will never accomplish this. It is a perpetual motion scheme. ቴስላ ታላላቅ ተግባራትን ማከናወን ይችል ይሆናል፣ ይሄ ያለው ግን መቼም ሊሆን የማይችል ነው ፈጽሞ ሲሉ ለተማሪዎቹ ተናገሩ። የዚህ ጄኔሬተር እንደ አዲስ የማሻሻያ እንቆቅልሽ በነፍሱ የሚላወስበት ቴስላ በሁለተኛ ዓመት ትምህርቱ ማብቂያ ግድም ግን የነፃ ትምህርት ዕድሉ ተቋርጦ የወጣለት ቁማርተኛ ሆኖ አረፈው። በቀጣዩ ዓመት ለመኖሪያና ለትምህርት የተሰጠውን ገንዘብ በሙሉ በቁማር ተበልቶ ባዶውን ቀረ። የሕይወት ታሪኩን ባሰፈረበት መጽሐፍ ላይ ይህን ጊዜ አንስቶ ሲጽፍ በዚሁ የቁማር ሱስ ሳቢያ አባቱ ምን ያክል እንደተጸየፉትና የማንኛውም ሰው መዳን በዚያው ሰው እጅ መሆኑን የሚያውቁት እናቱ በቶሎ ያለንን ገንዘብ በሙሉ በቁማር ተበልተህ ብታጠናቅቀው ይሻለናል ብለው የቤተሰቡን የመጨረሻ ጥሪት እንደሰጡት ያወሳል። በዚህ ገንዘብ የተበላሁትን ገንዘብ ካስመለስኩ በኋላ እዚያው በዚያው ይህንኑ የቁማር ሱሴን ቆርጬ ጣልኩት ይላል። የሲጋራ ሱሴንም ልክ እንደዚሁ ነው ከላይ ላይ ቆርጬ ጣልኩት የሚለው ቴስላ ሌሎች ሰዎች ሱሳቸውን እርግፍ አድርገው ሲተዉ እንደሚሆኑት ፍላጎትን የመሰዋት ሳይሆን ሱሶቼን አሽቀንጥሬ መጣሌ አንዳች አይልም አጎናጽፎኛል ይላል። ልቤን ሲያደክማት ታዝቤ ያቆምኩት ቡና ብቻ አስቸግሮኝ ነበር ሲል ጽፏል። ቴስላ ከዚህ በኋላ አስቸጋሪ ጊዜ አሳለፈ። የፖሊቴክኒክ ተቋም ትምህርቱን አቋረጠ። ይህን እንዳይሰሙበት በመስጋት ከቤተሰቦቹ ጋር ያለውን ግንኙነት አቋረጠ። ሌላ ዩኒቨርሲቲ እንዲገባ ሁለት አጎቶቹ በቂ ገንዘብ አዋጥተው ቢሰጡትም በተለያዩ ምክንያቶች በዛ ዩኒቨርሲቲ መቀጠል ሳይችል ቀረ። እንደ አውሮፓውያን አቆጣጠር በ1881 ቤተሰቦቼ ለእኔ ሲሉ ብዙ መሥዋዕትነት ከፍለዋል፣ እናም ሸክማቸውን ቀለል ላድርግላቸው በሚል ቴስላ ቡዳፔሽት ሃንጋሪ ሄዶ እዚያ ያለ የቴሌግራፍ ኩባንያ ውስጥ ተቀጠረ። የቀጣሪውን ድርጅት አሉ የተባሉ የኤሌክትሪክና ቴሌግራፍ መሣሪያዎች ሁሉ ጠጋገነ። በፈጠራ መብት ባለቤትነት ያላስመዘገባቸውን ሁለት ወሳኝ የስልክ ቴክኖሎጂ መገልገያዎች ፈበረከ። ቴስላ እዚህ ያለ አደገኛ የሆነ የነርቭና የአንጎል ነውጥ አጋጠመው። ፈጽሞ አገግሜ ይሻለኛል ብሎ ያልገመተውን ሕመሙን አስመልክቶ በግለ ታሪኩ ላይ ያሰፈረው እንዲህ ይላል። In my room, I could hear the ticking of a watch with 3 rooms between me and the timepiece. ቤት ውስጥ ተቀምጬ ከሦስት ክፍሎች አልፎ ባለው ቤት ውስጥ ያለው የግድግዳ ሰዓት የሰከንድ ቆጣሪ ድምፅ በጉልህ ይሰማኛል። በኪሎ ሜትሮች ርቀት ላይ ያለ ሰረገላ ሲጓዝ የሚያሰማው ንዝረት እኔን ቤት ውስጥ ተቀምጬ ይነዝረኛል። በ40 ኪሎ ሜትር ርቀት ላይ በሚጓዝ ባቡር ንዝረት ሳቢያ አልጋዬ በጣሙን ሲርድ ይሰማኛል። በጨለማ ውስጥ የስሜቴ ንቃት የሌሊት ወፍን ያክል ሆነ። በድቅድቅ ጨለማ ውስጥ 4 ሜትር ርቀት ላይ ግድግዳ መኖሩን በዓይኖቼ መሃል ግንባሬ ላይ በሚፈጠር ስሜት አማካይነት ማወቅ እችላለሁ። The glow retreats. Done is the day of toil. ቴስላ ከዚህ እንግዳ የሆነ የነርቭና የአንጎል መዋዠቅ ቀስ በቀስ እያገገመ መጣ። በዚህ ወቅት አንዲት ዕለት አመሻሽ ላይ ከአንድ ጓደኛው ጋር በከተማዋ መናፈሻ ውስጥ በሚዝናናበት ጊዜ በቃሉ ከሚያውቀው የጀርመናዊ ባለቅኔ የጎተ ዝነኛ ድርሰት ከሆነው ፎስት ውስጥ ያሉትን ተወዳጅ የግጥም ስንኞች በቃሉ ሲያነበንብ
የፖሊቴክኒክ ሁለተኛ ዓመት ተማሪ ሳለ ሊፈታው ያሰበው የኤሲ ሞተርን የማሻሻል እንቆቅልሽ መልስ እንዳንዳች ራእይ በምናቡ ላይ ወረደ።